ሁሉም የእግዚአብሔር ስጦታዎች ናቸው ብዬ አምናለሁ። ዕውቀት፣ ጥበብ፣ ማስተዋል የሱ ስጦታዎች ናቸው። በተለይ 7 ሀብታት አሉ። ልክ እንደ መቅረዝ ይታያል። ለምሳሌ ይሄን መቅረዝ ስትመለከቱ 7 አፎች አሉት አይደለ? ምንድነው የሚሆነው? በመካከሉ ላይ አንድ ካህን ይመጣና ዘይት ይጨምርበታል። ይሄን አስቀድሞ እግዚአብሔር ለሙሴ ሲና ተራራ ላይ ነው ያሳየው። በዚህ አምሳል ስራ ብሎት ይሰራዋልና ስንት ነው? 7 ብራንች ነው ያለው። በጣም ወሳኝ ጉዳይ ነው እና እዚህ ውስጥ ይሄ ክፍት ነው እንደምታዩ። ይሄ ደግሞ በዚህ ይገናኛል እና ዘይቱ በዚህ ውስጥ አይጨመርም፣ በዚህ ውስጥ ነው የሚጨመረው። ወዴት ይከፋፈላል? ወደዚህ እየመጣ ሁሉም በብርሃን ይጥለቀለቃል ነው። መጨረሻው ላይ ብርሃን ይሆናል ነው። ምንድነው እነዚህ ነገሮችን ስንመለከት በእኛ ሰው ራሱ መቅረዝ ነው። መቅረዝ ነው። 7 ብራንች ያለው መቅረዝ ነው። ዘይቱ ማለት መሃል ላይ የሚፈስበት የእግዚአብሔር ጸጋ ነው። የምክር ጸጋ፣ የማስተዋል ጸጋ፣ እግዚአብሔርን የመፍራት ጸጋ፣ የእውቀት ጸጋ፣ ብዙ 7 ጸጋዎች አሉ። ስለዚህ ሰው ሲጸልይ እጁን ያነሳል። ልክ እንደዚህ መቅረዝ ነው። ለምሳሌ ይሄ መቅረዝ ተመልካቹ እጁን አነሳ ነው። መሃሉ ሴንተሩ ነው። ስለዚህ እንደዚህ ስናነሳ በእኛ በቀመሩ ትምህርት ፊደል ሃንስራ ይባላል። ሲሰራ እንደዚህ 7 ነገሮች ነው የሚተባበሩት። አንድ ይሄ መትከፍ ይባላል ወይም ትከሻን በለው። ይሄ ኩርና ይባላል። ክርን ይሄ መዳፍ ነው። ራህ ይባላል። ከዚህ ጀምሮ እስከዚህ ድረስ፣ ከዚህ ጀምሮ እስከዚህ ድረስ፣ ከዚህ ጀምሮ እስከዚህ ድረስ 6 ነገሮች ይተባበራሉ። ከትከሻ እስከ ክርን፣ ከክርን እስከ መዳፍ 1 2 3 ከዚህም 1 2 3 እጁን 6 ነገሮች ዘረጋ። ስለዚህ መሃሉ ይሄ ነው ማለት ነው። የ7ኛው ብሬኑ ነው። የእግዚአብሔር መንፈስ ማረፊያ ራሱ ነው። ቀጥ አለ ማለት ነው። ለመነ ማለት ነው። ይሰጠዋል። በጣም ወሳኝ ጉዳይ ነው እና ምን እንለዋለን እኛ? ይሄንን ድማህ ይባላል በእኛ። ደ ማለት ዴዴ ዶር ነው፣ ጌት ነው። ምሳሌ አንቺ ልጆች ስትወልጂ ስታያቸው እዚች ጋር የሆነች ሰርክል ነገር ታያለሽ። ሚልክዌይ ጋላክሲ አይነት ጥምዝ ጸጉራችሁ እዚች ጋር ሴንተር ከፍ ስንል ትጠፋል። በእኛ በደ ነው የምንገልጻት። ዶር ናት፣ ሰማያዊ አንቴና ናት ማለት ነው። ረቂቁን ዓለም ባባበሶ ጥበብ ቤቷን ሰራች፣ 7 ምሰሶችን አቆመች ሲባል ይሄ ሁሉ ትርጉም የያዘ ነው። 2 ዓይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ አፍ 7 ነገሮች ናቸው። ሰውም ሊኖረው ይችላል። ሰው ግን የሚለየው ውሳጣዊ አእምሮ አለው እዚህ ውስጥ ማለት ነው። እጁን ዘርግቶ 7 ነገር ይሰራል ማለት ነው። ስግደትም ሲሰግድ ለአምላኩ 7 ነገሮችን መሬት ማሳረፍ ግዴታው ነው። 2 እጁ፣ 2 ጉልበቱ፣ 2 እግሩ፣ 6 ግንባሩ ይነካል ማለት ነው። 7 ማለት ነው። እነዚህን ሁሉ ጸጋዎች ይቀበላል። ስለዚህ ስጋዊ ዕውቀት አለ፣ መንፈሳዊ ዕውቀት አለ። ጥበብ ግን ከፍተኛው ደረጃ ነው። ጥበብን፣ ዕውቀትን፣ ማስተዋልን እግዚአብሔር ይሰጣል። ምንም ችግር የለበትም። ዕውቀት ለምሳሌ የተለያየ ዕውቀት መረጃም ስብስብ ሊሆን ይችላል። የተለያየ መረጃ የሚሰጥ ለምሳሌ አሁን ዘመኑ ኤአይ ዘመን ነው አይደለ? አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት የተተካበት ነው። ኤአዩ በጣም በከፍተኛ ሁኔታ አሁን ብዙ ነገር የዕውቀት ክምችት ከሆነ ጥበብ ግን ሌላ ጉዳይ ነው። የጥበብ ሀገር ወዴት ነው ይላል፣ ማደሪያ ወዴት ነውና ምንድነው የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላልና እግዚአብሔርን ፈርተሽ የምታገኙ ትልቅ መለኮታዊ ስጦታ ነው። እና አሁን ዘመኑ የዕውቀት ዘመን በጣም ያበቃ ይመስለኛል በኔ እይታ ነው። ምክንያቱም ነገሮች በእኛ ትምህርት በዚህ በከዋክብቱ ሰፊ ትምህርት አሁን ያለንበት ዘመን የነፋስ ዘመን ነው። ነፋስን 4ቱ ባህሪያተ ሥጋ እሳት፣ መሬት፣ ውሃ፣ ነፋስ፣ እሳት የሚሰለጥኑበት ጊዜ አለ ነው። ምሳሌ አዳም የነበረበት የ1000 ዓመት የመሬት ዘመን ነበረ። ቀጥሎ ውሃ ይተካል፣ የኖህ ዘመን ይሆናል። 3ኛው ነፋስ ይተካል፣ እስራኤል ከግብጽ የሚወጡበት ዘመን ነው። እንደዚህ እያለ ቀጥሎ እሳት ይተካል፣ ቤተ መቅደሱ የሚቃጠልበት ዘመን ነው። እንዲህ እያለ ይመጣል ዘመኑ እና እኛ አሁን ያለንበት በእኛ የነፋስ ዘመን ነው። ነፋስ ማለት ስፒድ ነው፣ ፍጥነት ነው። ነገሮች ሁሉ በጣም ይፈጥኑበት ዘመን ነው። ፍጥነት ነው፣ የነፋስ ይራ ነው ማለት ነው። ነፋስን መቋቋም የምትችዩ በመሬት ነው። መሬት ማለት ጥብቀት ጽናት ነው። ነፋስ በጣም ተወርሮ ሲመጣ መሬት ነው እና አሁን
ከመሬት ጋር ያለን ግንኙነት ጥብቀትና ጽናት ከሌለሽ ይሄ ዓለም የመረጃው ፍሰት ናላሽን አዙሮ ክሬዚ ነው የሚያደርግሽ። ከሽቡሹ ፍጥነቱ እዚህ ሰማያለሽ እና ግራውንድ ከሌለሽ አለቀልሽ ነው። በመረጃ ብዛት ብሬንሽ ይሰክራል ነው። ሶ በዚህ ኢራ ላይ ሰዎች ምን ይመከራሉ? ኤክሰስ ኤሌክትሮን ፕሮቶን ውስጣቸው እየገባ ስለሆነ መሬት በባዶ እግራቸው መሬት ለ20 ደቂቃ ወክ ማድረግ፣ መቀስቀስ ካልቻሉ 5G 6G እያለ ይጨምራል ነገሩ። ኤክሰስ ፕሮቶን ነው ህዋው ላይ እና ውስጣችን ይገባልና በጣም እንጎዳለን። ሶ ፍሪ ቻርጅ ኤሌክትሮን አላት ምድር በባዶ እግር ወክ ማድረግ፣ ከተፈጥሮ ጋር ትንሽ ስክነት፣ ያ ማለት ወደ ጥበብ ትሻገሪያለሽ። ሶ ጥበብ ላይ ከደረሽ ማለት ዕውቀት ከታች ነው የሚመላለሰው ነው። የሚያልፍ ወጀብን ዝም ብለሽ ዳር ሆነሽ እንደመመልከት ነው፣ ወይም በአውሮፕላን እየሄድሽ ወደ ታች እንደመመልከት ነውና እኔ የዕውቀት ኢራ አይ ዶንት ቲንክ ሶ ከዚህ በኋላ በሰው ሰራሽ ነገሮች ነው እየተተካ የሚሄደው እና ሰዎች ትልቁን ጥበብ እግዚአብሔር መያዝ ካልቻሉ በጣም ይጎዳሉ። ጥቂት ጊዜ በኋላ የምናየው ነገር በጣም ሰፊ ጉዳይ እንደሚሆን እናውቃለን የሚል እምነት ነው ያለኝ። ሰው ትልቅ ነገር ነው። በጣም በብዙ ሚሊየንስ ሴል የተገነባ ነው። በጣም ክቡር ነገር ነው። ቀላል አይደለም። ግን በቀላሉ ሰዎች ያንን ማንነት ፊታቸው ላይ ሊያዩት ይችላሉ ነው። ብሩህነቱን ሙቀቱን ትቶ በብርሃኑ ፈጠራቸው ነው። ከዛ ከባቢ አየር አለ፣ ከዛ ውሃና መሬት አለ። ተፈጥሮ እኛ ፊት ላይ ያለ ነው። ፊትሽ ላይ ብትመለከቹ ሁለት አይን እንደ እሳት ይወከላል ማለት ነው። ምክንያቱም ለምሳሌ አይን ከብርሃን ጋር አይደለም ከማየት ጋር ስለዚህ ብርሃን እሳት ጋር ይወከላል። ከዛ አንፍ ይባላል አፍንጫ አየር ጋር ይወከላል ማለት ነው። ይሄ ደግሞ ፈሳሽና ጠጣር ይወስዳል አፍ ውሃና መሬትን ይወክላል ማለት ነው። እንደዚህም ባትወርጂ ፊትሽ ላይ ነጸብራቁ አለ ነው። ነጸብራቁ አለና ኮድ ናቸው በእኛ ሰባቱ ከዋክብት ወይም ምንላቸው መገብተ ዕለታት ሄኖክ የሚላቸው አሉ። አይን ሁለቱ ፀሐይ ይሄ አይን ዘይማን ፀሐይን ይወክላል። አይን ዘጸጋም ጨረቃን፣ ይሄ መሪህ ማርስን፣ አጣርድ ሜርኩሪን፣ መሽተሪ ጁፒተርን፣ ዙሁራ ቪነስና ይሄ ሳተርንን ይወክላል። ይሄ እንደ ከንፈር ቅርጹ ራሱ ቀለበታ አይነት ወክሎ ይገለጻል ማለት ነው። ሰዎች ምን ላይ ናቸው የሚለውን በራሳቸው ሊያውቁት ይችላሉ። ለምሳሌ መላእክት ባህሪያቸው እንደ ነፋስና እንደ እሳት ነው። እንደ ነፋስ ይፈጥናሉ፣ እንደ እሳት ይረቃሉ ምናምን። እንስሳ ደግሞ አብዛኛው የሚጫነው አራዊት ውሃና መሬት ነው። ሰው ሁለቱንም አስተባብሯል ነው። ምሳሌ እሳትና ነፋስነትሽ ካየለ ኮምፕሊትሊ ምን ትሆኛለሽ? ወደ ላይ መሄድ ትመኛለሽ ነው። እሳትና ነፋስ ወደ ላይ ነው በብዛት ቀሊላን ናቸው ይላሉ ኢትዮጵያ ሊቃውንት። ሰው እሳትና ነፋስነቱ ከበለጠ እንደ መልአክ መሆን ሰው ያምረዋል። በቃ ተመስጦ ይወዳል፣ አምላክን ማመስገን ይወዳል። በቃ የሆነ ረቀቅ ወዳለው ውሃና መሬትነቱ ከከበደው ደግሞ ብላ ጠጣ ተኛ፣ ከዛ ውጭ ሊያስብ አይችልም እና እየተሸናነፈ ይኖራል ነው። ነፍሱ ከሞተ በኋላ ወዴት እንደሚሄድ በራሱ ሰውነት ውስጥ ያውቃል ነው። የኢትዮጵያ ዕውቀት ነው። እሳትና ነፋስ ከላይ ናቸው፣ ውሃና መሬት ከታች ናቸው። ነፋስና እሳትነቱ ማለትም የመላእካዊ ኩነትነቱ አመዝኖ ከኖረ ሲሞትም ነፍሱ ወደ ላይኛው ዓለም ነው የምትሄደው። አፐር ወርልድ ነው። ውሃውና መሬትነቱ ከብዶት ምድር ላይ ከኖረ ወደ ታችኛው ዓለም ነው። አንደር ወርልድ ነው፣ ወደ ሲኦል እንደማለት ነው። ሰው ያውቀዋል ኤግዛክትሊ። የትራንሴንድ ነው። በምድር ላይ ይሄኛው ከበለጠ እኮ ሚስ የምታረጊው ላይኛውን ዓለም ነው፣ የምትኖሪውም ለላይኛው ዓለም ነው። ይሄኛው ግን ሽግግር ነው። ለምሳሌ አሁን ቅዱስ ጳውሎስ እኔ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ከሁሉም ይሻለያ ነው። ስለዚህ የምታውቂው ዓለም ላይ ነው የምትሄጂው። በሕይወተ ሥጋ አውቀሽዋል። ሰው እኮ ሥጋ፣ ነፍስ፣ መንፈስ ነው። ያ ነው ሶስት ነገሮች። እንደ እንቁላል በዩ እንቁላል ከላይ ቅርፍት አላት ጀስት እሱ ሥጋ ነው። ውስጡ ደግሞ ነጭ ነገር አለ አይደለ? የሥጋ ሕይወት ነፍስ ናት። ሶስተኛዋ ደግሞ አስኳሏ መንፈስ ነው፣ እግዚአብሔር ማደሪያ ነው። ሰዎች ሥጋቸውን፣ ነፍሳቸውን፣ መንፈሳቸውን ማጣጣም መቻል አለባቸው እና ሶስቱን አዋህዶ ሰው ከኖረ በእርግጠኛነት ጥሩ ዓለም ይቆየዋል የሚል እምነት አለኝ። መሬትም እሳትም ውሃም ነፋስም መሬትም የራሳቸው አዎንታዊና አሉታዊ ነገሮች አሏቸው አይደለ? ለምሳሌ መሬት አርሰን ቆፍረን
ከከርሰ ምድሯ የወጣውን ሲሳይ ተመግበን እንኖራለን። በተመሳሳይ መልኩ መሬት ደግሞ ትሰነጠቃለች፣ ትንሸራተታለች፣ ርዕደ ምርት ታመጣለች። አንጻራዊ ነው ማለት ነው። እሳት ጥሩ ነው፣ እንሞቀዋለን፣ ምግባችን እናበስልበታለን። በተመሳሳይ መልኩ ደግሞ በአንጻሩ ሰደድ እሳት ሆኖ አካባቢ ያቃጥላል። ነፋስ እጽዋቱን ያናፍሳል፣ እኛንም አየር እናገኝበታለን። ደግሞ በአንጻሩ ደግሞ አውሎ ነፋስ ሆኖ ሲያጠፋ እንመለከታለን ማለት ነው። ውሃም ጠጥተን እንረካለን፣ እንታጠብበታለን። በአንጻሩ ደግሞ ጎርፍ ይሁንና ደግሞ ተጥለቅልቆ ያጠፋል። ስለዚህ አራቱ ነገሮች አሉታዊና አዎንታዊ ነገሮች አሏቸው ማለት እንችላለን። 3 ምልከታዎች አሉ በዚህ ዙሪያ አጠቃላይ እንዳጠቃላይ ዓለም ከተፈጠረ ጀምሮ ያለ ክስተቶች ይኖራሉና 3 ነገሮችን ብናይ አንደኛው ተፈጥሮ በጣም የከበረ ነገር ነው። ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ይላልና ሰዎች ምድርን ማክበር መቻል አለባቸው። ምድር በእኛ እንደ እናት ነው የምትታየው። በጣም ሰፊ ሀተታ ነው። ሰው እናቱን እንደሚንከባከብ ምድርን በተመሳሳይ መልኩ መንከባከብ ይገባዋል። ኤዶም ገነትን እንኳን እግዚአብሔር አምላክ ያበጃትና ይጠብቃት ዘንድ ነው የሚለው። ማበጀትና መጠበቅ የሰው ልጅ ድርሻ ነው። ካላበጀ ካልጠበቀ ደግሞ አንጻራዊ ውጤቱን ያገኘዋል። ለምሳሌ እኔም አንቺም እዚህ ያሉትን ክሩ ወደ ሰማይ ድንጋይ ብንወረውር አንቺ ወረወርሽው ሰማይ ላይ ተሰቅሎ እኛ ወረወርነው ወደ ምድር ላይ አይመለስ፣ የሁላችንም ይመለሳል። ምክንያቱም ሎው ኦፍ ግራቪቲ ሁሉንም ስለሚያመጣው ማለት ነው እንጂ ተፈጥሮን በሰጠሻት መልክ ነው የምትሰጥሽ። ስለዚህ ሰዎች በስግብግብነት ምድርን ሀብቷን ሙሉ በሙሉ አሟጠን እንጠቀም ማለት የለባቸው፣ ማስቀረት መቻል አለባቸው ነው። ስለዚህ አንዳንዴ ሰው ሰራሽ የሆኑ ምክንያቶች ይህን ጉዳይ ሊያመጡ ይችላሉ። ለምሳሌ ምድራችንን በደንብ አድርገን ብናስተውላት ከእግዚአብሔርም የታዘዘውን ትእዛዝን ብናስተውል ምን ይላል? ሰው 6 ቀን ሰርቶ በሰባተኛው ቀን ይረፍ እንደተባለ ምድር ራሱ በሰባተኛው ዓመት እንድታርፍ እግዚአብሔር ይፈቅዳል ማለት ነው። እረፍት ያስፈልጋታል ነው፣ ምድሪቱ ራሱ እረፍት ያስፈልጋታል። ስለዚህ ሰዎች በጣም ስግብግብ ሆነው ዛፎቿን ደኖቿን እየጨፈጨፉ ውሃዋን እየመረዙ እንትን ቢሉ መልሶ ጉዳቱ ላያቸው ላይ ነው የሚመጣው ነው። ለምሳሌ ኒኩለር ሰው ልተኩሶ አንድ ሀገር ቢል መርዙን ራሱ መልሶ ያመጣዋል ነው። ስለዚህ ተፈጥሮን ባጎሳቆልናት ቁጥር ወደኛ መምጣቱ አይቀርም። ምክንያቱም እንደ ሰው ነገር ናት። ባህሪዋ ጠባይዋ ሲፈጥራት እግዚአብሔር በሴት አምሳል አንቺ ትባላለች። ሰው ለምሳሌ እኔም አንቺም ሁሉም የሰው ልጅ 70% ምንድነው? ውሃ ነው። መሬትም በተመሳሳይ መልኩ 70% ውሃ ነው ማለት ነው። እኛ ሳምባ አለን አይደለ? ኦክሲጅንን ተቀብለን ካርቦን ዳይኦክሳይድን ያወጣል ሳምባችን። በተመሳሳይ መልኩ ምድርም ደኗ እንደ ሳምባዋ ነው የሚታየው። አይሽ ኦክሲጅንን አውጥቶ ካርቦን ዳይኦክሳይድን ወስዶ በአንጻሩ ማለት በፎቶን ሲንተሲስ ሂደትና ደኖቿን ጨፈጨፍሽ ማለት መተንፈሻዋን አሳጣሻት ማለት ነው። ልክ እንደ ስኪን ደግሞ አፈር አላት። እኛ ቆዳችን ለምሳሌ የምናየው ውስጣችን ያለውን የደም ስርን ጠብቋል አይደለ? አሁን ቆዳችን ቢላጥ ውስጣችን ነው የሚታየው፣ ደማችን ነው የሚፈሰውና እግዚአብሔር ከላይ ይሄን ሁሉ መከለያ አድርጎልናል። ሴላችን ይጠብቃል ከብዙ ጉዳት። አፈርን በተመሳሳይ መልኩ የዛፍ ስሮችን ልክ እንደ እነሱ ይጠብቃል ማለት ነው። ልክ እንደ እኛ ስራዎች ጅማቶች እንዳሉ በተመሳሳይ መልኩ የዛፍ ስሮች አሏታል። አስራወጽ ይባላሉ። ለምሳሌ እስከላችን ቦናችን እንዳለ ሁሉ ድንጋዮች አሏት የሚያጠነክራት። እኛ ልባችን እንደሚመታ ሳይንቲፊካሊ የተጠና አርሰልት ቢት አላት ማለት ነው። ስለዚህ እቺን ነገር መንከባከብና መጠበቅ የሰው ልጅ ድርሻው ነው። መሬት እንዳይንሸራተት ዛፍ መትከል አለበት አይደል? ካለበለዚያ ተንሸራቶ ራሱን ያጠፋል። ስለዚህ ሰዎች ተፈጥሮ ባጎሳቆሉ ቁጥር በሰው ሰራሽ መንገድም ሊሆን ይችላል፣ በሌላም መንገድ ሊሆን ይችላል። ባጎሳቆሉ ቁጥር መሬት ራሷ ዋጋቸውን ትከፍላቸዋለች ለማለት ነው። ስለዚህ እዚህ ላይ የእግዚአብሔር ቁጣ አይደለም። ሰዎች በስንፍናቸው የሚያመጡት ነገሮች ዋጋ ያስከፍላቸዋል በራሳቸው ጊዜ ማለት ነው። ጊዜውን ያልጠበቀ መሰረተ ልማት በጣም አደገኛ ከሆነ መሬትን ሊሰነጥቀው ሊያንሸራትተው ይችላል። ይሄ አንደኛው ነው። ሁለተኛው ግን እንደ ፍርድም ደግሞ የሚታይበት ጊዜ ያለ እግዚአብሔር ቁጣ ብሎ የሚታይበት ይሄ ምሳሌ በእሳት
በውሃ በነፋስ በመሬት ቅጣትን ቀጥቷል ማለት ነው። ለምሳሌ ለምህረት የሆኑት ለቁጣ ይሆናሉ ነው፣ ይለወጣሉ። ለምሳሌ በኖህ ዘመን ውሃ አጥፍቷል። ውሃ ጥፋት ምክንያት ሆኗል። እሳት ደግሞ የሰዶምን የገሞራን ሲባማዲያምን አጥፍተዋል። በነፋስ እንደገና 8 የቁጣ ነፋሳት ወጥተው አጥፍተዋል። በመሬት ደግሞ መሬት ተከፍቶ ያወጣቸዋልና ይሄ እንግዲህ አይነት ከላይ ከባለቤቱ በህብረት ለበደል ነው በደል ከመጣ ግብጽ ላይ እንደወረደው መቅሰፍት ምንድነው? የሰው ልጅ የሚያድነው ትህትናና ንስሐ ነው። በቃ ሌላ ነገር የለም። መውደቅ፣ መንበርከክ፣ አምላኩን መማጸን ነው። ሶስተኛው ግን ምድር ራሷን ታድሳለች ነው። ወትሄድስ ገጻ ለምድር ይላል ዳዊት። የምድርን ፊት ታድሳለህ። ለምሳሌ ርዕደ ምድሮች ብዙ ነገሮችን ይፈጥራሉ። ሸለቆ ይፈጥራሉ፣ አዲስ መልክዓ ምድር ይፈጠራል፣ አዲስ ተራራ ይፈጠራል፣ አዲስ ሐይቅ ይፈጠራል፣ አዲስ ባህር፣ ብዙ ነገሮች ይፈጥራሉ። ኢቭን መሬት ስትተነፍስ ራሷን ታረጋጋለች። ለምሳሌ እኛ ሆዳችን በልተን ቅፍትት ካለን እንዴት እንደምንጨነቅ እናውቃለን። የግዴታ የሆነ ያገሳ ነገር ስንጠጣ ያክተል ይወጣል፣ በግሳት ቀለል ይላል በሚወጡት ነገሮችና መሬት የራሷን ሚዛኗን ለመጠበቅ በራሷ ጊዜ ይህን ነገር ታደርጋለች። ያ ማለት ግዴታ ነው። ለምድር መተንፈስ መቻል አለባት። አዲስ ስርዓት ይሆናል። ለምሳሌ ዛፍን ስትቆርጩ ምን ይሆናል? አዲስ እንትን ያፈራል ማለት ነው አይደለ? ሴል ከቆሰለ በኋላ እንደገና ራሱን ይጠግናል። ለምሳሌ ኮቪድ በመጣ ጊዜ ሰው ቤቱ ተከተተ። የመሬት ስነ ምህዳር ተስተካከለ። ኮቪዱ ቤት መከተቱ መጥፎ ነው። ነገር ግን የኬሚካል ጭስ ቀነሰ አይደለ? አይተን የማናቃቸው የወፍ አይነቶች መጡ። ኢቭን የተለያዩ የዱር እንስሳት አራዊት በዙ፣ በአደን የሚጠፉት የአሳ ምርት ጨመረ። አንድ ነገር ይዞ ይመጣል ማለት ነው። ስለዚህ መሰንጠቁ ሰዎች ግን ይሄ ነገር ቢመጣ ምን እናድርግ? እግዚአብሔር እኮ ጭንቅላት ሰጥቷቸዋል አይደለ? አይን ሰጥቷቸዋል፣ ጆሮ፣ እጅ፣ እግር፣ ይልቁኑ ዕውቀት ሰጥቷቸዋል። ሰው እንደዚህ አይነት ሲመጣ በምን እንከላከል የሚለው የሰው ሐሳብ ነው። ለምሳሌ ጃፓን፣ ሌሎችም እንደዚህ እርዝኩክ የሚያጠቃቸው ሀገራት ለምሳሌ ህንጻቸው እንደዚህ ፍሌክሲብል የሆነ አይደለ? እንደዚህ ያደረጉ ድልድዩ እንደዚህ ያደረገ ይሄ ሰው የራሱን ግዴታ መወጣት አለበት። ስለዚህ በሶስት መልኩ ነው ማየው እኔ። አንደኛ ተፈጥሮ በበደልናት ቁጥር ስነ ምህዳሯን ባጠፋን ቁጥር መልሳ አጸፌታ እርምጃ ትወስዳለች። ያ በራሳችን ያመጣነው ጉዳይ ነው አይደል እንዴ? ለምሳሌ ጥሩ ያልሆነ ድልድይ ብሰሪ ድልድዩ ተሰብሮ ሰው እንደሚያልቅ ማለት ነው። ጥሩ ያልሆነ ነገርን ይከፍላል ማለት ነው። ሁለተኛው በመጽሐፍ ቅዱስ ላይ ብዙ የምድር መንቀጥቀጦች እንደ ቁጣ ተደርገው ይታያሉ። ያ ከሆነ ደግሞ ንስሐ መግባት ነው የሚያድነው። ሶስተኛው ግን መሬት ራሷን ገጿን ታድሳለች። በቃ ለመሬት አልሚ የሆኑ በጣም ብዙ ንጥራተ ነገራት ከመሬት ውስጥ ይወጣሉ በእሳተ ገሞራ አማካይነት ማለት ነው። ኢቭን ራሱ ብዙ አይነት ነዳጅ ሊኖር ይችላል። ሳምቲንግ ራሱ አንዳንዴ ሪቪልድ ይሆነ እና ያ ራሱ እዛ ቦታ ላይ መከሰቱ ሰዎች እንዲያስቡ ያደርጋቸዋል። እዛ ቦታ ላይ ምን ነገር አለ ማለት ነው። ሳምቲንግ የከበሩ ድንጋዮች ሊኖሩ ይችላሉ፣ ነዳጅ ሊኖር ይችላል፣ ሳምቲንግ ሊኖር ይችላል። ስለዚህ ብዙ ነገሮች ናቸው ማለት ነው። ስለዚህ ሰዎች አንድ ነገር ብቻ አይተው እንዳይወስኑ 360 ዲግሪ ወስነው ከመሬት ጋር ያላቸውን ደግሞ ትስስርም አጠናክረው ቢኖሩ። ምክንያቱም እግዚአብሔር ሰውን ከምድር አፈር አበጀው ይላል። ስለዚህ ኢቭን የሚገርምሽ ከሰው ልጆች ይልቅ ከመሬት ጋር ትስስር ያላቸው ውሻ በዩ ሌሎችም እንስሳት ስለ ርዕደ ምድር የተሻለ ሴንስ ያደርጉታል ከኛ በበለጠ ማለት ነው። ሊመጣ ሲል የመጮህ ነገር የመሸሽ ነገር ቢያንስ አላቸው፣ በደመ ነፍስ አኒማል ሶል አላቸው። ሰው ደግሞ ከምድር ጋር ያለው ሪሌሽንን አጥቷል። እንደ ድሮ በባዶ እግሩ አይሄድም፣ ከፈጥሮ ጋር አይውልም። ስለዚህ ስክነት የሌለው አይነት ሆኗልና ሞር ከዚህ አንጻር ቢታይ መልካም ነው እላለሁ። በሁለት መልኩ ነው የምታስበው። አንደኛ ነቃ ሐሌው የሚባል አለ። ለማሰብ ገና ምንጭ ከዛ ሐሳቡን ተወስናለህ አይደል? መጀመሪያ ሐሳቡ ብልጭ ይልልሃል። ነቅ እንደ ምንጭ ነው መውጣት። ኋላ ቁርጥ ሐሌው ማለት ቁርጽ የሆነ በቃ ውሳኔ ውስጥ ይደርሳል። ይሄ እንግዲህ ገና አፍ ውስጥ ሳይወጣ ማለት ነው። በልብ ውስጥ ሁለት ኤነርጂዎች ናቸው የሚወጡት። ከፍተኛ ኃይል ስለሆነ በልብ የምታስበው ነገር ሁሉ
አሉታዊና አዎንታዊ ተጽዕኖ አለው ማለት ነው። ሶራባውት ኤነርጂ ነው የምናወራው። ከባድ ነገር ነው። ለምሳሌ የልብ ኃይል በጸሎት ምሳሌ በጸሎት ላይ ደረጃ አለው። ለምሳሌ የስጋ ጸሎት አለ፣ የነፍስ ጸሎት አለ። የስጋ ጸሎት በቃል ምንለው ነው። ጸሎተ ነፍስ ግን አንደበት አይፈልግም፣ ልብ ብቻ ነው የሚያስበው አምላክ። ይሄ በጣም ከፍተኛው ስቴት ነው። ሲበቁ በንጽሐ ነፍስ አካባቢ ነው። ንጽሐ ልቡና ላይ ግን ትንሽ ቃላት መግለጽ ስለማይችል ሊቃውንቱ ምንድነው ያሉት? እዛ ላይ ደርሰው ወቀው አይነት ሐሳብ ነው ሰጥተውት። እዚህ ላይ ምን መጣ ማለት ነው? የልብ ኃይል መጣ ማለት ነው፣ የሐሳብ ኃይል። ስለዚህ ሰው በሐሳቡ ኃጢአት ሊሰራ ይችላል። ስለዚህ በማሰብ ባህልዮ የሰራውን ኃጢአት እግዚአብሔር ይፍታ ሲባል ኤነርጂ ነው። በማሰብ ብዙ ነገር ይከውናል፣ ብዙ ኃጢአት ይሰራ ይችላል። ምንም ቃል ሳይወጣ ምንም ሳይናገር ጽድቅም በተመሳሳይ መልኩ ተመስጦም በተመሳሳይ መልኩ ማለት ነው። ስለዚህ አንድ ኤነርጂ ወጣ ማለት ነው። ሁለተኛው ኤነርጂ ኃይለ ንባብ። ልብ ምንን ወለደ? ቃልን ወለደ ብለናል አይደለ? ጎሳ ልቤ ቃለ ሰናየ፣ ልቤ መልካም ቃልን አገሳ ማለት አወጣ ማለት ነው። ስለዚህ የቃል ኃይል መጣ እዚህ ላይ ማለት ነው። ይሄ እንግዲህ ያለውን እስትንፋስን ተቀብላ ነፍስ እነዚህን ሁሉ ኃይሎች ተሸከመች ማለት ነው። የቃል ኃይል ምንድነው? የመናገር ኃይል ማለት ነው። ከስጋ ምላስ ጋር ተዋህዳ የምትናገረው ኃይል ቀላል ኃይል አይደለችም። ምርቃትም የሚሰራው ለዚህ ነው። ርግማንም የሚሰራው ለዚህ ነው። ጸሎትም የሚሰራው ለዚህ ነው። ምርቃት ይደርሳል አይደል? ተባረክ ይላል፣ ይባርካል፣ ይረግማል። ለዚህ ነው አሁን በለዓም ሊረግም ሲሄድ መልአኩን እንዳትረግም ብሎ ሲከለከለው ማለት ነው። የሚያወጣው የቃል ኤነርጂ አለ ማለት ነው። ሲያርፍ አደጋ ያመጣል። ስለዚህ ምን ተደረገ? ለምሳሌ በቃል ደረጃ ምርቃትና እርግማን ከወጣ፣ ለምሳሌ እርግማን ቢወጣ በምንድን ነው ልትመልሰው የምትችለው ሲባል፣ አሁን ጨለማ ወጣን በል፣ ጨለማን ብታፈጥበት ወይም መልሰ ብትረግመው ምንም ያመጣው የለም። ስለዚህ ብርሃን ማብራት ነው አይደል መፍትሄው። ስለዚህ የሚረግሟችሁን መርቁ ተባለ ማለት ነው። ጨለማ በብርሃን ነው የሚሸነፈው ማለት ነው። ለምሳሌ አንድ ሰው አንተን ለማጥቃት ክፉ ስሞችን ወይም የክፉ መናፍስ ስሞችን ቢጠራ፣ አንተ ደግሞ ቅዱሱን የእግዚአብሔርን ስም ደጋግመ በመጥራት ያን ኤነርጂ እንትን ታረጋዋለህ፣ አይችለውም። ይሄ ነው ዋናው ሐሳቡ። ስለዚህ እርግማን እንደ በለዓም ወደ በረከት ይቀየራል ማለት ነው። ይሄን ሁሉ ግን የሚያደርገው ኃይል ነው። አሁን ኤነርጂ እያወራን ያለ ነው። ለዚህ ነው if you want to find the secrets of the universe think in terms of energy ያለው እንደ ኃይል ማሰብ ያስፈልጋል። ስለዚህ በጣም ኃይሎች አሉ። ለዚህ ነው ጠበል ለምሳሌ አንድ ሰው ላይ ቃል ተናግሮ ነው የሚጠጣው የሚፈውሰው። እንዴት ፈወሰው ነው? የሚናገረው ቃል ኃይል ተሸክሟል ነው። ስለዚህ ውሃውን የመለወጥ አቅም አለው። ይሄ ሁሉ ምንድነው? የቃል ኃይል ነው። ስለዚህ ቃላት መነጋገሪያና መግባቢያ ብቻ ሳይሆኑ ኃይል ጭምር ናቸው። ስለዚህ መጠንቀቅ ያስፈልጋልና ቃላት ከልብ ነው የሚወጡት፣ ከትልቁ ልብ ነው የሚወጡት። እና አንዳንዴ ሰምተህ ከሆነ አላቅም፣ እንደው ገሊት እኮ ልቧ ንጹህ ነው አፏ እንጂ ይባላል። ግን ውሸት ነው። እስመም ተረፈ ልብ ይነብባብ፣ ከመልካም መዝገብ መልካም ነገር ነው የሚወጣው። ለምሳሌ መጸዳጃ ቤት ብታይ ሴራሚኩ ምኑ ከውጭ ያምራል፣ ከውስጥ ግን ቆሻሻ ተሸክሟል። ስለዚህ ያ ቆሻሻ በዛ ውስጥ ይወጣል ማለት ነው። ስለዚህ ሰው ልብ ውስጥ ያለው ነው በቃል ደረጃ የሚወልደው። ክፉ መዝገብ ክፉ ነገር ነው የሚያወጣው አይነት ነው። ስለዚህ ቃላችን የምናችን ውጤት ነው ማለት ነው። የሐሳባችን ውጤት ነው። ቃላችን ቋንቋችን ነው ማለት ነው። ስለዚህ ኤነርጂ ብለን እንናገራለን። እንደውም ስለዚህ ነገር በጣም የተናገረው ሰሎሞን ነውና እኔ ሰሎሞንን ምሳሌዎች በጣም እወዳለሁና አነባቸዋለሁ ጊዜ ሳገኝ። ምን ይላል? ምሳሌ 12:18 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላል፣ የጠቢባን ምላስ ግን ጤና ነው ይላል። ስለዚህ ሰይፍ የሆነና ጤና የሆነ አንደበት አለ ነው። ኤነርጂውን በምን ላስረዳ መሰለ? ለምሳሌ አንድ ሰው አይበለውና መጥፎ ነገር ተናገረ፣ ዝም ብለው ሄድክ፣ ግን አትረሳው። ኤነርጂው ገብቷል አንተ ውስጥ፣ ያ መጥፎ ኤነርጂ። እንዴት ግን አለኝ ትላለህ። ተኝተህም እኮ ነው።
ከዓመታትም በኋላ ትዝ ይልሃል እንዴት ሊሰድበኝ ይቻላል? እሱ እኮ ተናግሮ ሄዷል። ቃሉን ወርውሮ ኤነርጂውን አስቀምጦ ያ ገብቶ ግን አንተን ይላል ወይኔ ትላለህ። ስለዚህ ምን ያህል ከባድ ነው፣ እንደ ሰይፍ ነውና የጠቢባን ምላስ ግን ጤና ነው ይላልና ምክንያቱም የሚናገሩት ነገር ሄዶ የሚፈውስ ነው፣ የሚያሳምም አይደለም። በብዙ ስድቦች ትችቶች የሞላ አይደለም። ጀስት እንደ መድኃኒት በለውና በጣም እና እንደው ምን ይላል ፈዋሽ ምላስ የሕይወት ዛፍ ነው ይላል። ትሪ ኦፍ ላይፍ አድርጓታል። እንደው ምሳሌ 15:4 ፈዋሽ ምላስ የሕይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል ይላል። አንድ ነገር ለምሳሌ በሚያስደነግጡ ዜናዎች ጭንቀት ይመጣል እኮ ኢሚዩን ሲስተም ይዳከማል። በምዕራቡ ዓለም ደስ የማይለኝ ነገር ታማሚዎች ይመጣሉ። ታማሚዎች ሲመጡ ልትሞት ይሄን ያህል ቀን ቀርቷል ይሉታል። ምን አይነት ሰባሪ ቃል እንደሆነ ሰውየው ሞተ ያን ሰዓት እና ምንናገረውን ነገር ስንት ሰው ገሎ ይሆን በጣም በእግዚአብሔር ዘንድ ያስጠይቀናል። አሁን ገደለ ገለ የሚባል ተኩሶ አጠፋው ነው፣ ግን በሰው ነገር የሞቱ ሰዎች አሉ እና ሰውየው ይጠየቃል ነው፣ መልስ መስጠቱ አይቀርም ነው ለአምላክ። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው ይላል ምሳሌ 16:4። ይሄ ሁሉ ምንድነው? ጥሩ ቃል ያለው ኃይልና ክፉ ቃል ያለው ኃይል ነው። በቃ ኃይል ሶል አባውት ኤነርጂ ወሳኝ ጉዳይ ነው። ስለዚህ የልብ ኃይል አለ፣ ፓወር ኦፍ ቶትስ ኤነርጂ ነው። የቃል ኃይል አለ፣ ኤነርጂ ነው። ሶስተኛው ኃይል ደግሞ የስትንፋስ ኃይል ነው። እፍ አለበት ይላል በአፍንጫው አይደለ? ሰውም ሕያው ነፍስ ያለ ሆነ ይላል። እኔ ዝም ብዬ ሳስብ አፍንጫ ይገርመኛል። የሕይወት እስትንፋስን የተቀበለ አፍንጫህን ዝም ብለህ አስበው። መጥፎ ነገር መጥፎ ሽታ ማይስማማው እሱ ብቻ ነው። አይንህ ለምሳሌ መጥፎም ያያል በጎም ያያል አይደል? ወደ መጥፎ ልታይበት ትችላለህ፣ ማይረባ ነገር በጎም ልታይበት ትችላለህ፣ ይስማማዋል። ጆሮ ሐሜት ልሰማ ትችላለህ፣ መልካም ሙገሳም ውዳሴም ሊሰማ ይችላል፣ ደስ እያለው ያው እስቲ ቀጥል ሐሜቱን እያለ ማለት ነው መጥፎ ነገር። አፍህም ስትበላ መራር፣ አንዳንዴ መረር ያለ አንዳንዴ ጣፈጥ ያለ ነገር ትፈልጋለህ። ሐሜትም ታስገባለህ ታስወጣለህ። አፍንጫ ግን ለክፉ ጠረን ዝግ ነው፣ መጥፎ ነገር መልካም መዓዛ ብቻ የሚስማማው አካል ነው። በዚህ ውስጥ ነው ሕይወት እስትንፋስ የገባው። ስለዚህ ይሄ ኃይል ቀላል አይደለም፣ የእስትንፋስ ኃይል ነው። አብዛኛው ሰው ይሄ ግንዛቤ አለው ብያለሁ፣ ግን በጣም ትልቅ ኃይል ነው እግዚአብሔር እስትንፋሳችን ላይ ሰጣል። ለምሳሌ ውሃ ቅርበህ እኮ ጸሎት አድርገህ እፍ ብለህ ስትጠጣው እኮ ይፈውሳል። ካንተ የወጣ እስትንፋስ እኮ ነው። እንዴ ዝም ብሎ ፊዚካል የሆነ ነገር እኮ አይደለም። እያንዳንዳችን እኮ ይሄን ረቂቅ እስትንፋስ እኮ ለአዳም አባታችን ተሰጥቶት እኮ ተቀብለነዋል፣ ይዘነዋል እኮ። ስለዚህ ስተነፍስ ትንፋሽ ውስጥ ሁሉ ምን እንዳለ ምን አይነት ኃይል እንዳለ መረዳት ያስፈልጋል። ለምሳሌ በቁጥር ላስቀምጥልህ። ዝም ብዬ ኦክሲጅን ትተነፍሳለህ፣ ካርቦን ዳይኦክሳይድ ታወጣለህ። ፓተርኑን ነጋገር። ኦክሲጅን ፕሮቶኑ 8 ነው፣ ኤሌክትሮኑ 8 ነው፣ ኒውትሮኑ 8 ነው። 8 ነው ኮዱ ታስገባዋለህ። ካርቦን ዳይኦክሳይድ ግን ፕሮቶኑ 6 ነው፣ ኒውትሮኑ 6 ነው፣ ኤሌክትሮኑ 6 ነው። 6 ትሪፕል 6 ነው፣ ትሪፕል 8 ነው። ኦኬ። ስለዚህ ህይወት ማስገባ ከሆነና ሌላውን አቃጥዬ ማወጣ ከሆነ በእያንዳንዱ እስትንፋሴ ውስጥ ሳስገባና ሳስወጣ ምን አይነት ኃይል ይመላለሳል የሚለው ማወቅ ያስፈልጋል ማለት ነው። በጣም አሁን ለምሳሌ በክህነት አሰጣጥ ላይ እፍ ይሰጣሉ። እስትንፋስ ትልቅ ጸጋ ማሳደሪያ ነው። ስለዚህ ሰዎች ምን የሚባል አባባል አለ፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይል እንደ እስትንፋስ እኮ ነው። እና እያንዳንዷ ትንፋሻችን ዋጋ አላት። በእስትንፋስ ኃይል ብሶች አልተጠቀሙ ምለው እስትንፋስ ኃይልን በኢትዮጵያው ጥበብ በሃ ፊደል ይወከላል። አበገደ ሃ አምስተኛ ፊደል ላይ ያለች ቃል ናት። ሃ እሷ ፊደል የእስትንፋስ ናት፣ ኤነርጂ ናት። ለምሳሌ ራሱ እግዚአብሔር አብራም የሚባል ሰው ነበረ። ስሙ አብራም ነው የመጀመሪያ ስሙ። ከዛ ስሙን ለወጠው። ስሙን ሲለውጠው ግን እችን ፊደል ነው የከተተለት። አብራም ሳይሆን ከዚህ በኋላ ስም አብርሃም ይሁን አለ። ሃን እስቲ በለው። የብዙዎች አባት ሆነ አብርሃም። በቃ ዓለም እስከ ዓለም ጫፍ ደረሰ። አብርሃም ተመልከት፣ የትም ቦታ አብርሃም አለ። ማንም ያነሰዋል ዓለም እስኪያልፍ ድረስ። እንደገና ደግሞ ሳራ፣ እኛ ሳራ ሶራ እንላለን እንጂ በሂብሪው
ትክክለኛው መጠሪያው እዛው ስለሆኑ እነሱ ሳራይ ነው የናት መጨረሻው እና የን ያወጣና ሃን ይጨምርላታል ነው ሳራህ ሲላት የ90 ዓመት ሴት ማህፀኗ ተከፈተ ነው። እስትንፋስ ነው፣ ኃይል ነው። ይሄን ለተማሪዎቻችን ነው የምናስተምረው። እያንዳንዱ ትንፋሽ ለኃጢአት ሳይሆን ለእግዚአብሔር አገልግሎት ይውላል ነው። ሮዳስ ሲተነፍስ የሚተነፍሰውን ያውቃል ነው። ምን እንደሚያስገባ ምን እንደሚያስወጣ በስትንፋሱ ውስጥ ደግሞ ማን እንደሚከብር ያውቀዋል ነው። ስለዚህ እስትንፋሱ ኃይል ያደርጋል ነው። ካላወቀው ግን አላወቀውም ነው። እንደተቆለፈ ትሞታለህ ነው። መጨረሻ እስትንፋስ ይቆማል ነው። እና እነዚህ ሁሉ ኃይሎች ናቸው የሚል ነው። ሌላው መጨረሻ የምናገረው ኃይል መንፈሳዊ የሚባል ደግሞ ኃይል አለ። ኃይል መንፈሳዊ ማለት ተአምራት የማድረግ ኃይል፣ ሙት የማንሳት ኃይል፣ ፍጥረታትን የማዘዝ ኃይል፣ ኢያሱ ፀሐይን አቆመ፣ ኤልያስ ሰማይን ለጎመ ወዘተርፈ። እነዚህ ነገሮች መንፈሳዊ ኃይሎች ናቸው። በጾም በጸሎት በመንፈሳዊ ህይወት ከፍ በማለት ደረጃው ከፍ ይላል። ባለፈው 10 ስቴፕስ አይተናል አይደል? ከጽማዌ እስከ እሳት እስከ መሆን ደረጃና እነዚህ ደረጃዎች በምትወጣበት ሰዓት መጨረሻ ላይ ኃይል ከኃይል ወደ ኃይል ከኃይል ወደ ኃይል ተአምር ከማድረግ ወደ ማድረግ ከተአምር። ይሄ ደግሞ ኃይል መንፈሳዊ የሚባል ነው። እነዚህ በተፈጥሮ የተሰጡ ኃይሎች ናቸው። ይሄ ደግሞ በትሩፋት በመልካም ስራ የምታሰፈው ኃይል ነው። ለምሳሌ ክብሪት ተጫረ እሳት ነው። ጭድ ምናምን ጭራሮ ጋዝ ስትጨምርበት ደግሞ በጣም ይንቦለቦላል ማለት ነው። በጣም ይንቦለቦላልና ይሄ እንግዲህ ኤነርጂ ብለን ማሰብ እንችላለን። እንደ ኢትዮጵያ ሐሳብ ነው። እንደ ቴስላ ሐሳብ ደግሞ ምንድነው? በአጽናፈ ዓለም አጠቃላይ በዩኒቨርስ ውስጥ ያለ ሁሉ አሁንም እንዳየነው የሚታየውም ማይታየውም ሰውነት በለው ሐሳብ በለው ስሜት በለው ኃይል ነው። በቃ ያየነው እኮ የቃል ኃይል አየን፣ የስትንፋስ ኃይልን አየን፣ የማሰብ ኃይልን አየን፣ የእሳት የነፋስ የውሃ መሬት ኃይል፣ ዘር ኃይል፣ ንባብ ኃይል፣ እንስሳት ሁሉም ኃይል ነው ማለት ነው። ስለዚህ የዩኒቨርስን ሴክሬት ለማወቅ ኃይል እንዳለ ትረዳለህ ማለት ነው። ቁልፉ ይሄ ነው። በቃ በርቀትም በግዝፈትም በሚታይም በማይታይም ሁሉም ኃይል ነው። ይሄ ሁሉ ኃይል ነው። ምናየው ኃይል ማወራው ኃይል ነው። እዚህ ውስጥ ያለው ነገር ሁሉ በኃይል የተሞላ ነው። አሁን ወደ ሁለተኛው ደረጃ ይሻገራል። ቫይብሬሽን የሚለው ቃል ማለት ነው። ሰዎች ይህን ማወቅ ያስፈልጋቸዋል። በምን አይነት ኤነርጂ ፊልድ ውስጥ እንዳሉ መረዳት ያስፈልጋቸዋል። ሁሉም ነገር እኮ ኃይል ነው። ስለዚህ ከመጥፎ ኃይል ለመጠበቅ ቅዱሱን ኃይል መያዝ ነው። ሌላ ምን ነገር አለብህ? ስለዚህ ጦርነት ደግሞ ከስጋና ከደም ጋር ካልሆነ ኦኬ፣ ስጋና ደም ከሆነ ጋሻ ጦር ምናምን መሳሪያዎች የጦር መሳሪያ ረቂቅ ነገር ትይዛለህ ነው። ይሄ ነው። ሁለተኛው እንግዲህ ንዝረት ነው። ቫይብሬሽን ያለው ቴስላ ይመስላል። ንዝረት ነው። ኦኬ፣ ምንድነው ንዝረት ነው? የኃይል እንቅስቃሴ ነው። አሁን ስለ ኃይል ተረዳን አይደለ? ኃይል ይወዛወዛል፣ ይንቀሳቀሳል ነው። ዝም ብሎ አይቆምም። እንቅስቃሴ ውስጥ ሁሉም ነገር እና እሱ ምሳቤውም አሁንም ሳይንሱም የሚያውቀው ከአተም ጀምሮ እስከ ትልቅ ጋላክሲ ድረስ ሁሉም ነገር በኃይል የተሰራ ነው። በኃይል ከተሰራ ሁሉም እንቅስቃሴ ላይ ነው ማለት ነው። ይሄ ነው ወሳኙ ጉዳይ ነው። እዚህ ላይ ነው እንግዲህ ትንሽ ለማሳየት የሚያስፈልገው። ስለዚህ ያ ንዝረቱን በንክኪ ልሰማው ይችላል። ድም ሲል እዚህ ጋር ትሰማዋለህ። አንዳንዴ ደግሞ በድምጽ ደረጃ ልሰማው ትችላለህ። አቅምም ካልፈቀደ ላሰማው ትችላለህ፣ እንደመጠን ማለት ነው። ስለዚህ በኳንተም ደረጃ እኮ እነዚህ ሶሊድ የምንላቸው ነገሮች ሁሉ እኮ የሚርገበገቡ እንደ ፓርቲክልስ ናቸው። ሁሉም ኃይል ተመልተዋል። ኢቭን ቅድም አልኩ እኮ ልብህ፣ ቃልህ፣ እስትንፋስህ፣ ስሜት ሁሉ ኃይል ነው። ኃይል ካለ ደግሞ እንቅስቃሴ ነው። የቆመ ነገር የለም ነው። በቃ እግዚአብሔር እኮ በድን አላረጋትም ዓለምን ፈጥሮ እንቅስቃሴ ላይ ናት። ሕይወት አላት ነው። ሰማይ ስማ ምድር አድምጪ እኮ ነው የምትለው እኮ እንጂ ዝም ብሎ ግዑዝ ነገር አይደለም። ሁሉም ነገር ላይፍ አለው ነው። ይብዛም ይነስም፣ ጥቃቅንም ሆነ ግዙፋን። ለምሳሌ እንኳን ተወው፣ ደስታ እኮ ከፍተኛ ንዝረት ነው የሚያመጣው አይደል? አንዳንዴ ደስታ ታወቀሃል እኮ ንዝረቱ። ጥርጥር፣ ንዴት፣ ብስጭት፣ ድንጋጤ፣ ይሄ ደግሞ ዝቅ ያለ ንዝረት እኮ ነው የሚያመጣብህ። ልብህ ልቡ ፈሰሰ በለበ ይሄ ነው። በጣም ጠብቅ፣ ልብህን አጥብቀ ጠብቅ የተባለው እዚህ ላይ ነው። የህይወት መውጫ ናት። አሁን በጣም ወሳኝ ነገር ነው የምናገረው። ለምሳሌ ወራጅ ውሃ አለ፣ ይፈሳል።
እንዳይፈስ ግን አሸዋው ጠጠሩ ምናምን ይገድበዋል። አሁን የምል ነገሮች አሸዋና ጠጠር ናቸው። ይሄ ኃይልህ ከፍ ብሎ እንዳይወጣ አሸዋ ሆኖ ጠጠር ሆኖ ምን ሆኖ ያዳክማል። ስለዚህ ጥርጣሬ፣ ብስጭት፣ ንዴት፣ ቁጣ ሁሉ ይገለዋል። መጀመሪያ አንተን ነው የሚገሉት ቀድመው ሌላውን እንትን ከማለታቸው በፊት። ስለዚህ ሁሉም ነገር ንዝረት ነው። ለምሳሌ በገና ደርድረው የዜማ ቃና አይሰጥም እንዴ? በአየር ላይ ያለ ንዝረት ነው። በእኛ እኮ አትሪኮን እንለዋለን። አትሪኮን የሚባል የኢትዮጵያዊ ቋንቋ እንትን አለ፣ በፊደል አ የሚወከል አለ። እንደገና ውሃ ላይ ደግሞ ጠጠር ጣል። ጠጠር ስጥል ምንድነው? ሞገድ አይፈጥርም፣ ንዝረት ክብ አይፈጥርም። በፊደል ማይ የሚገለጽ ነው። ድምጽ ይፈጠራል። ለምሳሌ አይደል በቮካል ኮርድ በንዝረት አይደል እንዴ? በቃ ይሄ እኮ ነው። በድምጽ አውታራችን ንዝረት ነው ድምጽ የሚመጣው። ስለዚህ አንዳንዴ ንዝረቱ ራሱ ኃይል ይሆናል። ኃይል ደግሞ ንዝረት ሆኖ ይንቀሳቀሳል ማለት ነው። ስለዚህ ሮዳስ የሚናገረው ቃል ኃይል ነው፣ እንቅስቃሴም ነው። አሁን ይሄን መርሃ ግብር በሚያዳምጡት ሰዎች ገብቶ ስራ ይሰራል።